እንደምን አላችሁ ቤተሰቦች ባላችሁበት ሁሉ ሰላምታዬ ይድረሳችሁ እያልኩኝ በዛሬው ዕለት የሚዘጋጀውን የስታታ ትሬኒንግ በአማርኛ አቀርብላችኋለሁ። በኦሮምኛ ቋንቋ ከዚህ በፊት አቅርቤላችሁ ነበረ። ምናልባት ኦሮምኛ መስማት ለማይችሉት በአገሪቱ የሚገኙት የከፍተኛ ትምህርት ተቋማት ተማሪዎቻችን ስታታን በቀላሉ መልመድ ወይም መማር በሚችሉበት መንገድ በአማርኛ የዛሬውን ስልጠና አጭር ስልጠና አዘጋጅቼላችኋለሁ። እንግዲህ ስታታ ሶፍትዌር ለምን እንጠቀማለን፣ እንዴት እንጠቀማለን፣ በተግባርም እንማራለን። ቲዎሪውንም እንደገና በተግባርም ስለምናይ የስታታ ሶፍትዌሮችን እየከፈትን እንዴት እንደምንከፍት እንዴት እንደምንጠቀም ሁሉንም ነገር እያየን ስለምንሄድ እስከ መጨረሻ እንድትከታተሉን መልእክቴ ነው። ሌላም ደግሞ ዛሬውኑ ብቻ ወደዚህ ዩቱብ የመጣችሁት አዲስ የሆናችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ ትብብራችሁን እንድታቀርቡልን እያልኩ ለጓደኞቻችሁ፣ ለዘመዶቻችሁ፣ ለወዳጆቻችሁ ይሄ አጭር ስልጠና እንዲደርሳቸው ሼር በማድረግ ትብብራችሁን እንድታደርጉልን በአክብሮት እጠይቃለሁ። ሰብስክራይብ እንዳትረሱ። ለወደፊትም ደግሞ ከዚህ የሚለቀቁት ስልጠናዎች በአማርኛ ይቀርባሉ፣ በእንግሊዝኛም ይቀርባሉ፣ በኦሮምኛም ይቀርባሉ። በሶስቱም ቋንቋዎች ስለሚቀርቡ በምትሰሙትና በሚመቻችሁት ቋንቋ መርጣችሁ ማዳመጥ ትችላላችሁ። የሰጣችሁን ከዚህ በፊት የሰጣችሁት ኮመንት በተለይ ተማሪዎቼ በጣም አመሰግናችኋለሁ። በአማርኛ ቢቀርብ ጥሩ ነው፣ ሁሉንም ለማዳረስ አገር አቀፋዊ ዓለም አቀፋዊ ለማድረግም በእንግሊዝኛም ተብሎ ኮመንት ስለተሰጠኝ ይህን ተቀብዬ ነው እንግዲህ ወደዚህ የመጣሁት። ለወደፊትም ኮመንታችሁን እንድትጋሩን ይጠይቃችኋለሁ። ያ እንግዲህ በዚህ የስታታ ትሬኒንግ ወይም ስልጠና የተለያዩ ኮንቴንት አላቸው። አንደኛ ሴክሽን 1 ኢንትሮዳክሽን ቱ ሶፍትዌር፣ ሴክሽን 2 ዳታ ማናጅመንት፣ ሴክሽን 3 አፕሊኬሽን ቱ ዩኒቫሪየት አናላይሲስ፣ ሴክሽን 4 አፕሊኬሽን ቱ ባይቫሪየት አናላይሲስ፣ ሴክሽን 5 አፕሊኬሽን ቱ ሴክሽናል ኢኮኖሜትሪክ፣ ከዚህም በተጨማሪ ደግሞ ሴክሽን 6 አፕሊኬሽን ቱ ታይም ሲሪስ ኤንድ ፓነል ዳታ በሚሉት ላይም ስልጠናዎች ስለሚቀርቡ ይሄ ሁሌ በአንድ ጊዜ የምንቀበል ሳይሆን ወይም ደግሞ የምናሰለጥን ሳይሆን በየሴክሽኑ ከፋፍለን ስለምንሰጣችሁ እስከ መጨረሻ እንድትከታተሉን መልእክቴን አስተላልፍላችኋለሁ። ቀጥታ ወደ ሴክሽን 1 ስንገባ ኢንትሮዳክሽን ፓርት ነው። በዛሬው ስልጠናችን ኢንትሮዳክሽን ፓርት መግቢያችን ነው የምንማረው። ስታታ ማለት ምን ማለት ነው፣ ለምንድን ነው የምንጠቀመው፣ በየትኛው ቦታ ነው የምንጠቀመው የሚለውን ነው። እንግዲህ እዚህ ላይ የተቀመጡት ስታታ ዴፊኒሽኑ በመግቢያ ላይ የተቀመጠው it is a powerful statistical package with smart data management facilities, a wide range array of up-to-date statistical techniques, and an excellent system for producing publication quality graphs የሚሉ አሉ። ሌላም ስታታ ሌተስት ቨርሽን ከየት ጀምሮ ነው? ስታታ ራሱ ባክግራውንዱን ስናይ ከሁለተኛ የዓለም ጦርነት በኋላ ነው ይሄ ፍልስፍና የመጣው ወይም ደግሞ ኢንቨንትድ የሆነው ማለት ነው። ይሄ ሌተስት የሆነው ጁን 24 2013 ነው። ግን በቅርብ የወጣው ደግሞ ስታታ 18 ነው። እንግዲህ ቨርዥኖቹ በየጊዜው የስታታ ሶፍትዌር በየጊዜው አፕዴት እየሆነ ስለሚመጣ እስካሁን ተሰርቶ አፕዴት እየተደረገ ቨርሽኑ 18 ላይ ደርሰዋል ማለት ነው። ስለዚህ በዚህ ስልጠና ውስጥ የምንጠቀመው ስታታ 18 ነው። ቨርሽን 18 ቅርብ ጊዜ የወጣውን አዲሱን የስታታ ቨርሽን ስለምንጠቀም እንግዲህ ኮምፒውተራችን ላይ ስታታን እንዴት ከፍተን እንዴት እንደምንጠቀም፣ እንዴት ሴቭ እናደርጋለን፣ እንዴት ወደ ስታታ እናስገባለን የሚሉት ሁሉ በዚሁ ላይ ስለምናይ ስለዚህ ይሄ ስታታ የምንለው ነገር እጅግ በጣም ፓወርፉል የሆነ ትልቅ ዳታ ለምሳሌ እስከ 1500 እስከ 3000 ዳታዎችን 3000 የምንለው ሬስፖንደንት ማለት ነው። ቫሪያብሎቹ ግን እስከ 30 እስከ 32
ምናምን ሊሆኑ ይችላሉ። ግን ዳታ እስከ 3500 እስከ 6000 15000 ሊሆን ይችላል። የፈለግነውን ዳታ ብናስገባ ዊዝን ማይክሮ ሰከንድ ካልኩሌት አድርጎ የምንፈልገውን ነገር ሊያመጣልን ይችላል። ለምሳሌ አቨሬጅ ካልኩሌት ማድረግ ከፈለግን፣ ግራፎችን ማንሳት፣ ባር ግራፍ፣ ፓይ ቻርት እና ሌሎችንም ለማንሳት ከፈለግን፣ ሌላ የሂሳብ ድምሮች ማለት አርትሜቲክ ማትማቲካል አርትሜቲክስ የሚባሉት መደመር፣ መቀነስ፣ ማባዛት፣ ማካፈል የሚባሉት ማለት ነው። እነዚህን ሁሉ በአጭሩ ወይም ደግሞ በቀላሉ የሚሰራልን ትልቅ ፓወር ያለው ሶፍትዌሩን ዌር መሆኑን መረዳት አለብን ማለት ነው። ሌላው ስታታ ምንድን ነው የሚሰራው? ባክግራውንዱ ስታታ ብዙ ነገር ነው የሚሰራው። በተለይ ለሶሻል ሳይንስ ትምህርት ተማሪዎች ይሄ ስታታ በጣም ወሳኝ የሆነ ሁሉንም በቀላሉ መስራት የሚችል ሶፍትዌር ነው። ሁለገብ ሶፍትዌር ማለት እንችላለን። ሁለገብ ማለት በሶሻል ሳይንስ ለምሳሌ አሁን ኤስፒኤስኤስ ነው የሚጠቀሙት፣ በማናጅመንት በአካውንቲንግ አብዛኛውን ጊዜ የሚጠቀሙት ኤስፒኤስኤስ ነው። ግን የኤስፒኤስኤስ ድክመቶች አሉ። የኤስፒኤስኤስ ድክመት ታይም ሲሪስን እና ፓነል ዳታን አይሰራም። ያንን ችግር የሚፈታው ትልቁ ሶፍትዌር ይሄ ስታታ ሶፍትዌር ማለት ነው። ሶፍትዌር ምንድን ነው የሚሰራው? አንደኛ ሪግሬሽን፣ በሁለት ቫሪያብሎች መካከል ያለውን ግንኙነት ወይም ሪሌሽን የሚገልጸው በሬግሬሽን ስለሆነ ዚስ ስታታ is a good statistical software that performs a regression between dependent and independent variable ነው። The other function of stata is to compete ሎጂስቲክ። ለምሳሌ አሁን ሎጂስቲክ የምንለው ዳይሬክት ሪሌሽንሺፕ ሳይሆን ኢንዳይሬክት ሪሌሽንሺፕ የሆኑትን ወይም ደግሞ ነን ሊኒየር የሆኑትን ቫሪያብሎች በቀጥታ ሪግሬስ በማድረግ የምንሰራበት ነው። ሎጂስቲክ የምንለው ደሚ ቫሪያብል ነው። ደሚ ቫሪያብል በቀጥታ ከሌሎች ኢንዲፔንደንት ቫሪያብል ጋር መስራት አንችልም፣ ሊከብድ ይችላል ማለት ነው። ስለዚህ ኢንዲፔንደንት ሪግሬሽን ይፈልጋል። ፕሮቢት የሚል ደግሞ ፕሮቢትም ያው ከሎጂስቲክ ጋር ብዙም ልዩነት የለውም። ይሄ ኮሙሌቲቭ ዲስትሪቢዩሽን ነው። ያኛው ደግሞ ሎጂስቲክ ዲስትሪቢዩሽን ነው። እንደገና ደግሞ ቶቢት ሰንሰር ቫሪያብል ሊኖረው ይችላል። እንደዚህ አይነቶች ሪግሬሽኖች የምንሰራው በስታታ ነው። ሌላው ሰርቫይቫል አናላይዝ ነው። ሰርቫይቫል ማለት አንድ ነገር ለምን ያህል ጊዜ መቆየት ይችላል። ለምሳሌ አሁን ሁለገብ ነው ያልኳችሁት ስታታ በባዮሎጂ ውስጥ ለምሳሌ አንድ ቫይረስ ለምን ያህል መቆየት ይችላል፣ የአንድ ሰው ታማሚ ለምን ያህል መቆየት ይችላል፣ ትሪት እያደረግን ማለት ነው። ያንን አናላይዝ የምናደርግበት ነው። አናላይዝ ኦፍ ቫሪያንስ ነው። ለምሳሌ አሁን ሁለት ካታጎሪዎች ሊኖሩ ይችላሉ between male and female. There is the male and female are two categories. So whether there is a difference between male and female, we can analyze by using variance. That means ANOVA የሚባል analyze of one variable ማለት ነው። ANOVA ይህን ካልኩሌት አድርገን በሁለት ካታጎሪ ወይም ግሩፕ መካከል ያለውን ልዩነት መኖሩና አለመኖሩን ቼክ የምናደርግበት ሊሆን ይችላል። ፋክተር አናላይሲስ the other is multivariate analysis and time series analysis. multivariate ማለት እንግዲህ ምንድነው ኢንዲፔንደንት ቫሪያብላችን ከአንድ በላይ ከሆነ ወይም ደግሞ ዲፔንደንት ቫሪያብል ኖሮን ብዙ ኢንዲፔንደንት ቫሪያብሎች ካሉን እነዚህ ኳንቲቴቲቭ ኢንዲፔንደንት ቫሪያብሎች በኳንቲቴቲቭ ዲፔንደንት ቫሪያብል ላይ እንዴት አናላይዝ ማድረግ እንችላለን የሚልና ስለ ታይም ሲሪስ እንደገና ፓነል ዳታ እነዚህን ሁሉ ቼክ የምናደርግበት ወይም ደግሞ ለነዚህ ሁሉ ስታታ እንደሚጠቅመን ነው ማለት ነው የሚነግረን። ዳታ ወይም ስታታ እነዚህን ሁሉ ነው የሚሰራው። ከዚህ በመቀጠል እንግዲህ ሁለተኛው ሴክሽናችን ዳታ ማናጅመንት ነው። ዳታ ማናጅመንት ማለት ምን ማለት ነው? ዳታ ማናጅመንት ማለት ዳታችንን ወደ ስታታ አስገብተን ካስገባን በኋላ ደግሞ ምናልባት አንዳንድ ኤረሮች ሊኖሩ ይችላሉ። ኤረሮቹን የምናስተካክልበት ቫሪያብል ኔሞቹን ምናልባት ብንሳሳት ቫሪያብል ኔም ላይ በዳታ ላይ ስህተት ብንሰራ ያንን ሁሉ መልሰን የምንሰራበት that is called ዳታ ክሊኒንግ ነው የሚባለው ማለት ነው። ዳታ ኢንትሪንግ፣
ዳታ ኢምፖርቲንግ የሚባሉት አሉ። ኢምፖርት ማለት በፋይል የተቀመጠውን በወርድ ፋይል የተቀመጠ ወይም ደግሞ በኤክሴል ፋይል የተቀመጠውን ወደ ስታታ የምናመጣበት ከኤስፒኤስኤስ ላይ ሴቭ አድርገን ያስቀመጥነው ወደ ስታታ ኢምፖርት የምናደርግበት ሌሎች ደግሞ ምናልባት ሚስድ የሆኑትን ሳናስገባ የቀረነውን ቫሪያብሎች መልሰን ወደ ስታታ የምናስገባበት ከኤክሴል ቀጥታ በኮፒ ፔስት የምንሰራበት ወይም ደግሞ ማኑዋሊ የስታታ ኤዲቲንግ ዊንዶውን ከከፈትን በኋላ ኤዲቲንጉ ላይ በቀጥታ አንድ በአንድ አስገብተን መጨረሻ ላይ ሴቭ የምናደርግበት እነዚህ ሁሉ ምንድነው የሚባሉት ዳታ ማናጅመንት ይባላል። ዳታ ማናጅመንት በጣም ሰፊ ነው ቃሉ ማለት ነው። በጣም ሰፊ ነው የተባለው እዚህ ላይ ማኔጅመንት is the process of using status command and the tools to handle data sets from raw data entry to final preparation so that the data becomes accurate, consistent and ready for statistical analysis ነው። ስለዚህ ከምናስገባበት ጊዜ እስከ መጨረሻው አናላይዝ እስከምናደርግበት ድረስ ሁሉንም አስተካክለን ለመጨረሻ ፋይናል አናላይዚንግ የምንሰራቸው ስቴፖች ሁሉ ዳታ ማናጅመንት ተብሎ ነው የሚጠሩት ማለት ነው። ስለዚህ አንድ አሳይመንት ልስጣችሁ። what are the components of data management? አሁን ካወራሁት በተጨማሪ ይህንን መልሳችሁ ዲስከስ እንድታደርጉ ነው ተማሪዎች። አሁን ዳታ ማናጅመንት ማለት ምን ማለት ነው? ይሄ አንድ ጥያቄ ነው ማወቅ ያለባችሁ ማለት ነው። ዳታ ማናጅመንት ምን ኮንቴንቶች በውስጡ ወይም ምን አይነት ስቴፕ መሄድ እንዳለብን የሚነግረን ማለት ነው። how can we make sure about data? ዳታችን ትክክል መሆኑን ስታታ ውስጥ ያስገባነው በሙሉ ትክክል መሆናቸውን እንዴት እናረጋግጣለን ነው። that is what we call data management ነው። what is data cleaning and data transformation ነው። እንዳልኳችሁ አሁን ዳታ ክሊኒንግ ማለት ምናልባት ስህተቶችን ማረም ስህተት ስንል የዳታ ሊሆን ይችላል የቫሪያብል ኔም ሊኖር ይችላል። ለምሳሌ አሁን አንድ ሰው እድሜው 20 ከሆነ የምናስገባው በስህተት 200 ብለን ልንጽፍ እንችላለን። ያንን 200ን ወደ 20 የምንመልስበት እሱ ራሱ ዳታ ማኔጅመንት ነው የሚባለው። ሌሎችም ዳታ ትራንስፎርሜሽን የሚባልም አለ። ዳታ ትራንስፎርሜሽን ማለት ለምሳሌ በቀጥታ ትልልቅ ቁጥሮች ስለ ኢንካም ካልኩሌት የምናደርግ ከሆነ ይሄ ኢንካም ለምሳሌ አንዱ 50,000 100,000 ሚሊዮን ብር ያለው አለ ኢንካም ማለት ነው። 1 ሚሊዮን በዳታ ውስጥ ብዙ ከሚሊዮን በላይ ያላቸው ብዙ ሬስፖንደንት ሊኖር ይችላሉ። ያንን አቨሬጅ ኢንካም ለመስራት ቁጥሩ በጣም ትልቅ ነው። ይሄ ቁጥር ትልቅ ከመሆኑ የተነሳ ለአናላይዚንግም አስቸጋሪ ሊሆን ይችላል። ያንን ለመቅረፍ ምንድነው የምንጠቀመው? ዳታ ትራንስፎርሜሽን ነው የምንጠቀመው። ዳታ ትራንስፎርሜሽን እንግዲህ ወዴት ነው የምንቀይረው? ትልልቅ ቁጥሮቹን ወደ ሎጋሪዝም ወይ ናቹራል ሎጋሪዝም ኤልኤን የሚባለው ማለት ነው። ቤዝ ቴን ሎጋሪዝም ሊሆን ይችላል። ወደ ቤዝ ቴን ሎጋሪዝም ወይም ደግሞ ናቹራል ሎጋሪዝም ስንቀይር ትልልቆቹ ቁጥሮች ምን ይሆናሉ? ትንሽ ነው የሚሆኑት ማለት ነው። ወደ እነዛ አይነቶቹ መቀየሩ ዳታ ትራንስፎርሜሽን ነው የሚባለው ማለት ነው። ሌላም ደግሞ የነበሩትን ቫሪያብሎች ለምሳሌ ኤጅ አሁን ኤጅ የተለያየ ግሩፕ ነው ያለው። የወጣትነት የህፃንነት እድሜ ክልል አለ። የወጣትነት እድሜ ወይም ጎረምሳነት እድሜ ክልል አለ። የአረጋዊ የሽማግሌ ብለን እንከፋፍላለን በአማርኛው። በእንግሊዝኛው ደግሞ ከ0 ዓመት እስከ 10 ዓመት ከ10 ዓመት እስከ 15 ዓመት ከ16 ዓመት እስከ 20 ከ20 እስከ 30 እንደዛ ብለን ግሩፕ የምናደርግ ከሆነ የግሩፑን የኤጅ ግሩፑን በሌላ ስም እንጽፋለን ማለት ነው። እሱ ያንን ስናደርግ ዳታ ከ0 እስከ 10 እስከ 5 ዓመት ያሉትን ኮዱን አንድ ብንል ከ6 ዓመት እስከ 10 ዓመት ያለውን ወጣት ህፃን ደግሞ ግሩፑን 2 ብለን ኮድ ብንሰጥ በዛ ልክ እስከ መጨረሻው ብንሄድ ማለት ነው። ያ ኤጅ የነበረውን ኤጅ ግሩፕ ብለን ትራንስፎርም እናደርጋለን። ሌላ ስም ነው የምንሰጠው ማለት ነው። ያው በፊት ኤጅ ነበረ። ከዛ ከኤጁ ደግሞ ግሩፕ እናደርጋለን። ግሩፕ አድርገን በ5 ግሩፕ ወይ በ6 ግሩፕ ማድረግ እንችላለን። ለምሳሌ አሁን ኢንካም በተለያየ ግሩፕ ልናስቀምጥ እንችላለን። ወይ በቀላል መንገድ ሎው ኢንካም፣
ሚድል ኢንካም፣ ሃይ ኢንካም ብለን ግሩፕ እናደርጋለን። አሁን ካታጎራይዝ አደረግን ማለት በሶስት ቦታ ያንን ሎው ኢንካም ኮዱ 1፣ ሚድል ኢንካም ኮዱ 2፣ ሃይ ኢንካም ደግሞ ኮዱ 3 ነው። ስለዚህ ያንን ኮድ ስለ ኢንካም ግሩፕ ብለን ሌላ ቫሪያብል እንፈጥራለን ማለት ነው። ሶ ዳታ ትራንስፎርሜሽን ሚንስ ክሪኤቲንግ ኒው ቫሪያብል አዘር ኒው ቫሪያብል ፍሮም ዘ ኤግዚስቲንግ ቫሪያብል ማለት ነው። እንደዛ ማድረግ እንችላለን። ዳታ ማናጅመንት ኮምፖነንቱ ጥያቄው ላይ የቀረቡት እነዚህ ዳታ ኢንትሪ ኤንድ ኢምፖርቲንግ፣ ዳታ ክሊኒንግ፣ ዳታ ትራንስፎርሜሽን፣ ዳታ ኦርጋናይዜሽን። ኦርጋናይዝ ካደረግን በኋላ ምንድነው በፎልደር በፋይል ሴቭ አድርገን ፐርማነንትሊ ካረግን በኋላ ሌላ ጊዜ ያንን አውጥተን ለመጠቀም ኦርጋናይዝ እናደርጋለን ማለት ነው። በተለያየ መንገድ ኦርጋናይዝ እናደርጋለን። እነዚህ አራቶቹ የኮምፖኔንትስ ኦፍ ዳታ ማናጅመንት ተብሎ ነው የሚጠሩት ማለት ነው። አሁን እዚህ ላይ ዳታ ኢንትሪ ኤንድ ዳታ ኢምፖርቲንግ የሚባል አለ። ዳታ ኢንትሪ ማለት ምን ማለት ነው? ዳታ ኢምፖርቲንግ ማለት ምን ማለት ነው? ዳታ ኢንትሪ ዘ ፕሮሰስ ኦፍ ማኑዋሊ ኢምፖርቲንግ ዳታ ኢንቱ ስታታ ነው ዳታ ኢንትሪ የምንለው ማለት ነው። ሌላው ዳታ ኢምፖርቲንግ ማለት ደግሞ ምንድን ነው እንዳልኳችሁ ከሌላ ፋይሉን ተጠቅመን ማለት ነው ቀጥታ ወደ ስታታ የምናስተላልፈው ማለት ነው። በጣም ጊዜ ቆጣቢ ነው፣ አድካሚ አይደለም፣ ጊዜያችን ይቆጥባል፣ በጣም ፈጣን ነው እና በቀላሉ ከዛ እንደገና ስህተት አይፈጠርም በዛን ጊዜ ማለት እንዳለ እዛ የተጻፈውን ወደዚህ ወደ ስታታ የሚያስተላልፍበት ነው። ያ ማለት እንግዲህ ዩዝ ኮማንድ የሚባል አለ። ኮፒ ኤንድ ፔስት ማድረግ እንችላለን። ዳይሬክትሊ ራይቲንግ ኦን ዘ ዳታ ኤዲተር ዩዚንግ ስታታ ትራንስፈር ሶፍትዌር ደግሞ ከሌላ ፋይል ወደ ስታታ የምናስተላልፍበት መንገድ ማለት ነው። ይሄ ቴብል የሚታያችሁ ከሆነ ኤግዛምፕል ነው። አሁን ለምሳሌ አይዲ የሚል አለ። ይሄ አይዲ 1 2 3 ሶ ይሄ ምንድነው? ሮው 1 ሮው 2 ሮው 3 እየተባለ ነው። ሌሎቹ ደግሞ የሚቀጥሉት ኤጅ ኮለምን 1 ነው፣ ኢንካም ኮለምን 2፣ ጀንደር ኮለም 3። በዚህ የተለያዩ ቫሪያብሎችን ማስገባት እንችላለን። ብዙ ቫሪያብሎችን አስገብተን ዳታችን እዚህ ላይ ወይ ማኑዋሊ እዚህ ላይ መጻፍ እንችላለን። የት ስታታችን ከከፈትን በኋላ ማለት ነው። ፊት ለፊት ስለምናይ ብዙም እንትን የለውም። በዚህ መስራት እንችላለን። ዳታ ኢምፖርቲንግ የምንላቸው እንዳልኩ ከፋይል አለ። ፋይል አስቀምጠን ከሆነ ከፋይሉ ቀጥታ ወደ ስታታ ኢምፖርት የምናደርገው ማለት ነው። አሁን ለምሳሌ በዩዝ ኮማንድ የምንጠቀም ከሆነ ሲንታክሱ ሲ ዩዘርስ አድሚኒስትሬተር ዴስክቶፕ ስታታ 18 ኤምን ሎጂድ። ይሄ ዩዘርስ ማለት ያው የምንጠቀመው የኮምፒውተር ዩዘር ነው። ከዛ ዩዘሩ ምንድነው? አድሚኒስትሬተር ነው። ከአድሚኒስትሬተሩ ያለው ደግሞ ማን ነው? ዴስክቶፕ ነው። ከዴስክቶፕ ደግሞ ፋይላችን የት ነው የሚገኘው? ስታታ 18 የሚል ፎልደር አለ። ከስታታ 18 ፎልደር ደግሞ ኤምኤን ሎጂት ዶት ዳታ የሚል ስላለ እንደዚህ አድርገን ስናስገባና ኮማንድ ስታታ ኮማንድ ላይ ብናስቀምጥ እንዳለ ፋይላችን በስታታ ላይ እንዲቀርብ ያደርጋል። በፋይል ኔም የተቀመጠውን ደግሞ በዛኛው ይሄኛው ነው አሁን ታች ያየው ነው ማለት ነው። በእንደዚህ አይነት ማየት እንችላለን ማለት ነው። ዳታ ክሊኒንግ ምንድነው? ሃንድሊንግ ሚሲንግ ቫልዩ ሊሆን ይችላል፣ ሪሙቪንግ ዱፕሊኬትስ ሊሆን ይችላል፣ ኮሬክቲንግ ዳታ ኢንትሪ ኢረርስ ቀደም እንደነገርኳችሁ ኤጅ አሁን 200 ከሆነ 200 ዓመት ያለው እድሜ ሰው ብዙ አናገኝም፣ እስካሁን በዓለም አናገኝም እና ስለዚህ እነዚህን 200ን ወደ 20 ወደ 30 ሊሆን ይችላል ወደዛ ማስተካከል የምንችለው። እንደገና ቫሪያብል ኔሙ ራሱ የማይታወቅ ከሆነ ለአንባቢዎች ግልጽ ካልሆነ ግልጽ ለማድረግ ቫሪያብል ኔም ኤግዛክት ቫሪያብል ኔሙን ሌቨሊንግ ብለን የምንጽፈው እንጽፋለን እናስተካክላለን ማለት ነው። ያው ወደ ተግባር ሲነድ ታውታላችሁ። ለጊዜው የኛውን ቲዮሪውን እንድታውቁት ነው። የስታታ ምንነትና እንዴት እንደምንጠቀም ጠቀሜታቸውን ለይታችሁ እንድታውቁ ነው። በተግባር ወደፊት ስለምናይ ብዙም አያሳስበንም። ዳታ ትራንስፎርሜሽን ኒው ቫሪያብል መፍጠር እንችላለን። የቫሪያብል ቫልዩ ወይ ደግሞ ቼንጅ ማድረግ እንችላለን። ኮንቨርቲንግ ዳታ ታይፕ አሁን ለምሳሌ ኢንካም የነበረው ኢንካም ግሩፕ፣ ኤጅ የነበረውን ኤጅ ግሩፕ ብለን ኮንቨርት ማድረግ እንችላለን። ግሩፒንግ ኦር ካታጎራይዚንግ ዳታ ሲንታክስ አሁን ጀነሬት የሚለው እዚህ አለ።
በተግባር ሲናይ ግልጽ ስለሚሆንላችሁ ለጊዜው ይህንን ቲዮሪ ብቻ እንዲታዩት ነው። የቸኮልኩት አሁን ገና ወደ ተግባሩ እንገባለን ብዬ ነው። ለዛሬ ባንደርስም ችግር የለውም። ቲዮሪውን ከጨረስን በኋላ ስታታውን እንጀምራለን ማለት ነው። ለምሳሌ ዳታ ስቶሬጅ ደግሞ ታይፕስ ኦፍ ስቶሬጅ ኢንስታታ የት ነው ስቶር የምናደርገው? ፎልደር ውስጥ ነው ወይስ ቴምፖራሪ ስቶሬጅ ነው ወይስ ፐርማነንት ስቶሬጅ ነው? ስለዚህ በሁለት መንገድ ነው። ቴምፖራሪ ማለት ስታታችን ከከፈትን በኋላ እዛ ላይ የምንሰራቸው ለጊዜው ይታየናል። ያ ቴምፖራሪ ስቴጅ ነው ስቶሬጅ ነው የሚባለው። የኛን ስታታ ከዘጋን ስታታችን ከዘጋን ማለት ነው ከዘጋን ቴምፖራሪ ስቶር የተደረጉት ይጠፋሉ ወዲያው ነው ማለት ነው። ግን ፐርማነንት ስቶሬጅ በጣም አስፈላጊ ነው። ፐርማነንት ስቶሬጅ ዛሬ የሰራ ነው በስታታ ላይ የሰራናቸው ነገሮች በሙሉ ሌላም ጊዜ ከፍተን ለመጠቀም ወይም ደግሞ ለማንበብም ፕሪንት አድርገን ለሌላ ሰው ለመስጠትም ከፈለግን ፐርማነንትሊ ስቶር እናደርጋለን ወይም ሴቭ እናደርጋለን ማለት ነው። ዳታ ትራንስፎርሜሽን እንዴት ትራንስፎርም እንደሚደረግ ያሳየናል። ዳታ ስቶሬጅ ያው ሴቭ በማድረግ ነው። ክሎዝ ስናደርግ ራሱ ዱ ዩ ዋንት ቱ ሴቭ ዩር ዳታ ብሎ ይጠይቀናል። የስ ካልን በኋላ ፋይል ኔሙን እንጽፋለን። ከዛ በኋላ በምንፈልገው ፎልደር ውስጥ እናስቀምጣለን ማለት ነው። ይሄ ስቶሬጅ ጃችን ዳታ ስቶሬጅ ተብሎ ይጠራል ማለት ነው። ከዛ ዳታ ኢንተርፌስ ነው። አሁን ስታታ ኢንተርፌስ ምንድን ነው የሚመስሉት? ስታታ የተለያየ ዊንዶውን ስንከፍት ማለት ነው ያለ ቀለም ያለው ጽሁፎችን እናገኛለን። ለምሳሌ ግሪን አለ፣ ብሉ አለ፣ ዋይት አለ፣ የሎ እያንዳንዳቸው የራሳቸው የሆነ ትርጉም አላቸው ማለት ነው። ግሪን ማለት ትክክለኛ የተጻፈ መሆን ወይም ደግሞ የተቀመጡት ወይም የተሰጡት ሲንታክሶች የሰራናቸው በሙሉ ትክክል መሆኑ፣ ብሉ ማለት ደግሞ ኮማንድስ ኦር ኢረር ሜሴጅስ መሆኑን ያላያል። ዋይት ደግሞ ስታታ ኮማንድ ነው። የሎ የምንላቸው ደግሞ ነምበርስ ኢን አውትፑት ቫሪያብል ነው። እነዚህን ያሳያሉ። ስታታውን ስንከፍት ግልጽ ይሆንላቸዋል። ሬድ ከመጣ ደግሞ ሬድ ደግሞ ኢረር ሜሴጅ መኖሩን ያሳየናል ማለት ነው። ስለዚህ ስታታችን ስንከፍት አራት ነገሮችን ነው የምናየው። ስታታ ስንከፍት አራት ነገሮችን እናያለን። ሪዛልት ዊንዶ፣ ሪቪው ዊንዶ፣ ኮማንድ ዊንዶ እና ቫሪያብል ዊንዶ እናያለን ማለት ነው። እነዚህን አራት ፌሶች ነው የምናየው የት ላይ? ስታታ ላይ ማለት ነው። ስለዚህ ይሄን መርሳት የለባቸውም። ስታታ አራት ዊንዶ መኖሩን እንዳትረሱ። ምክንያቱም ሪዛልት ዊንዶ ማለት ምን ማለት ነው? ሪቪው ዊንዶ ማለት ምን ማለት ነው? ኮማንድ ዊንዶ ምን ማለት ነው? ቫሪያብል ዊንዶ ማለትስ ምን ማለት ነው? ስለዚህ እነዚህ አራቱ የራሳቸው የሆነ ትርጉም አላቸው። ሪዛልት ዊንዶ ማለት ስታታው ላይ የሰራናቸው በሙሉ ውጤቱን የሚያሳይ ነው። የት ጋ ነው? ሪዛልት ዊንዶ ላይ ነው። ሪቪው ዊንዶ የምንለው ደግሞ ስታታ ላይ ስንሰራ ምናልባት ኮማንዱ ትዕዛዝ የሰጠነው ማለት ነው ለስታታ የሰጠነው ትዕዛዝ ትክክል መሆኑንና አለመሆኑን የምናየው ሪቪው ዊንዶ ላይ ነው። ምናልባት በትክክል ካስገባን ነጭ ነው የሚያመጣልን። ሪዛልት ዊንዶም ላይ የጠየቅነውን ያመጣልናል። ኮማንድ ዊንዶ ማለት ደግሞ ስታታውን ለስታታ ትዕዛዝ የምንሰጥበት ቦታ ነው ዊንዶ ማለት ነው። ቫሪያብል ዊንዶ ደግሞ ስታታችን ስናስገባ ወይም ደግሞ ቫሪያብሎችን ስናስገባ መጨረሻ ላይ ከዊንዶ ቫሪያብሎቹን የምናይበት ቦታ ቫሪያብል ዊንዶ ተብሎ ይጠራል ማለት ነው። አሁን ስታታውን ስንከፍት እስቲ ወደ ስታታ እንሂድ። ስታታ እንሂድና ልክፈትላችሁ እስቲ። ይሄ ስታታ ነው። ይሄ ስታታ ነው እንዳለ ይሄ ዊንዶ ስታታ ነው የሚባለው። ስለዚህ ይሄ ይታያቸዋል። ይሄ ነገር እዚህ አካባቢ የምናየው ማለት ነው። ይሄ የሚባለው ምንድነው? ሪዛልት ዊንዶ ይባላል። የምንሰራቸው ነገሮች በሙሉ የሚታዩት እዚህ አካባቢ ነው። ነገር ግን እዚህ ላይ የሚታየው ሪዛልት ዊንዶ ላይ የሚታየው እንዴት እናገኛለን? ኮማንድ ዊንዶ የሚባል እዚህ አለ። ኮማንድ ዊንዶ እዚህም ራሱ ኮማንድ ዊንዶ ይላል። እዚህ ኮማንድ ይላል። ኮማንዱን እዚህ እንጽፋለን ማለት ነው። ኮማንዱን ስንጽፍ አንደኛ ሪዛልቱን እዚህ ያሳየናል። ሁለተኛ ሪቪው ዊንዶ ሪቪው የምናደርገውን ደግሞ እዚህ ያሳየናል። ሪቪው ዊንዶ እዚህ የሚያሳየን ትክክል መሆናችንና አለመሆናችን ይነግረናል ማለት ነው።
ከዛ ቫሪያብሎቻችን የት ነው ያሉት? አራተኛ ላይ ቫሪያብሎቻችን እዚህ ነው ያሉት። ሌላው እዚህ አሁን ፋይል አለ፣ ኤዲት አለ፣ ዳታ፣ ግራፊክስ፣ ስታቲስቲክስ፣ ዩዘር፣ ዊንዶ፣ ሄልፕ የሚሉ አሉ። እነዚህ እንዳለ እዚህ በጽሁፍ የምናያቸው ማለት ነው ምንድነው የሚባሉት? መኑ ባርስ ይባላል። እነዚህ መኑ ባርስ አሁን እዚህ በሲምቦል የተቀመጡት እነዚህ ላይ እነዚህም ደግሞ ላይ ያሉትን በተለየ ሁኔታ ካልሆነ በስተቀር እነዚህ ደግሞ የራሳቸው ስራ አላቸው ማለት ነው። እነዚህ የሚያሳዩት ምንድነው? ቱል ባር ይባላሉ። ቱል ናቸው፣ ቱሎች ናቸው። ይሄ ደግሞ መኑ ነው። መኑ ነው። በዚህ ሜኑ የምንሰራቸው ብዙ ነገሮች አሉ። በዚህ ቱል ባርም የምንሰራቸው ነገሮች አሉ ማለት ነው። ምንድነው የምንሰራው የሚባለውን ደግሞ ቀጣይ ስለምንመጣበት ችግር የለውም። አንድ ይሄ ነው። ሌላው እዚህ ላይ የምናየው ይኸው ስታርትአፕ ቡተንስ ነው ወይም ደግሞ መኑ ባርስ የምንላቸው። መኑ ባርስ አሁን ኦፕን፣ ሴቭ፣ ፕሪንት ምናምን የሚሉት ፋይል ስር ነው የምናገኛቸው ማለት ነው። ይሄ ፋይል ስለሆነ ስር ነው። እዚህ ኦፕን አሁን ይሄ ቱል ባር ነው የሚባሉት። እነዚህ በሙሉ የምናያቸው ቱል ባር ነው የሚባሉት እነዚህ ማለት ነው። ቱል ባሮቹ አሁን ኦፕን የሚል አለ። ከኦፕን የምናገኛቸው ስር አሉ። ሎግ ቢጊን አለ፣ ኒው ቪወር አለ፣ ዱ ፋይል፣ ዳታ ኤዲተር ለወደፊት ስለምናያቸው እነዚህ ነገሮች ናቸው። እነዚህ ደግሞ መኒ ባሮች ናቸው። ሲምቦሎቹ ፋይል፣ ኤዲት፣ ዳታ፣ ግራፊክስ፣ ስታቲስቲክስ፣ ዩዘር፣ ዊንዶ፣ ሄልፕ የሚለው እነዚህ ጠቅላላ በጽሁፍ የምናገኛቸው መኑ ባር ይባላሉ። እንዳልኳችሁ በሲምቦል የምናገኛቸው ደግሞ እነዚህ ደግሞ ምንድነው የሚባለው? ቱል ባር ይባላሉ ማለት ነው። ስለዚህ ስታታን ስንከፍት የምናገኘው መኑ ባር እና ቱል ባርን እናገኛለን። መኑ ባር የራሱ የሆነ ፋንክሽን አለው። ቱል ባርም የራሱ የሆነ ፋንክሽን አለው። ሁለቱም ጥቅም አላቸው። ያለ ጥቅም እዚህ ላይ አልተቀመጡም። ብዙ ጥቅም ስላላቸው ኮማንድ አሁን መኑ ባር የምንላቸው ስታታ ኮማንድ በእነሱ ነው የምንጠቀመው ማለት ነው። በእነሱ ስለምንጠቀም መኑ ባር ስንል እዛ ስንሄድ ምንድን ነው የምንጠቀማቸው የሚል ወደፊት አሁን በተግባር ስናይ እንረዳለን። ለጊዜው ቲዮሪው እነዚህን ይመስላሉ። የሚቀጥለው በሌላ ርዕስ እስከምንገናኝ ድረስ እስካሁን ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናችኋለሁ። ምናልባት ጥያቄ ካላችሁ ሀሳብ ካላችሁ በኮመንት ስር እንድትጽፉልኝ አደራ እላችኋለሁ። ከጻፋችሁኝ አነባለሁ። አንብቤም የምትጠይቁትን ነገር ይመልስላችኋለሁ። ስለዚህ ሀሳብ መስጠት፣ ኮመንት ማድረግ እንዳትረሱ እያልኩ በዛውም ልክ የሚቀጥለው ሳምንት ደግሞ ይሄ ትምህርት እንዳያመልጣችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑልኝ ይጠይቃችኋለሁ። ለዛሬው ይበቃናል። በዚሁ አቆማለሁ። አመሰግናለሁ። መልካም ጊዜ ይሁንላችሁ።